ወላይታ በማንም የማትበገር በልጆቿ ደምና አጥንት የታጠረች የነጻነት ደሴት መሆኗን ዓለም አወቀ። ታሪክን መደበቅ አይቻልም። ዛሬ ደግሞ ወደ ጉኑኖ ሜዳ ወስዳቸዋለሁ። በካወጦናና በአጼ ሚኒሊክ የተደረገው ጦርነት ሁለተኛ ዙር በጉኑኖ ኦላ ዴምባ ተደረገ። በአጼ ሚኒሊክ በኩል ጦሩን እየመሩ የመጡት አዛዥ ባሻ ቦይ ነበሩ። ይህ ታሪክ ለዓለም እንዲደርስ ሼር ሪፖስት አድርጉ። እስቲ ክፍል 2ን ጀምር። ሰማዩ ሲሰነጠቅ ምድሪቱ ስትናወጥ የወላይታ ጽናት በደም ሲታተም ግርማው እንደ ነጎድጓድ ዝናው ደግሞ እንደ ሰደድ እሳት ተዳረሰ። ይህ ታሪክ ብቻ አይደለም፣ የደም ምስክርነት እንጂ በወላይታ በካወጦና ምድር ነጻነት እንጂ ባርነት ቦታ የላትም። የመጀመሪያ ዙር ፍልሚያ የወላይታ አይበገሬነት ለዓለም አበሰረ። የሸዋው ጦር በወላይታ ጦረኞች ክንድ ተመቶ ሲመለስ በአጼ ሚኒሊክ ቤተ መንግስት ውስጥ ታላቅ ድንጋጤ ነገሰ። የክብር ካባዎች ተረበሹ፣ የጦር መሪዎች አቀረቀሩ። ነገር ግን የሸዋው አንበሳ ሚኒሊክ የወላይታን ምድር የመያዝ እቅዳቸውን ፈጽሞ አልተውም ነበር። ለሁለተኛ ጊዜ ዘመቻ ንጉሱ በጦር አዋቂነታቸው የሚታመኑትን ታላቁን አዛዥ ባሻ አቦይን መረጡ። ባሻ አቦይ ግን ወደ ጦርነቱ ከመዝመታቸው በፊት ለንጉስ አንድ ነገር ተናገሩ። ግርማዊ ሆይ፣ የወላይታ ህዝብ በነጻነቱ የማይደራደር ነበልባል የሚተፋ ህዝብ ነው አሉ። ስለዚህ ከመጀመሪያ ዙር የተረፉትን ልምድ ያላቸው ጀግኖች ሰብስቦ እጅግ ግዙፍ ዘመናዊ መሳሪያ የታጠቁ ሰራዊት አስከትለው እንደ ጥቁር ደመና ወደ ወላይታ ምድር ተመሙ። የሸዋ ጦር ዳሞት ካሬን ሰንጥቆ የጦር ግንባር በሆነው በጉኑኖ ሜዳ ደረሰ። እቅዳቸው ወላይታን መቆጣጠር ነበር። ነገር ግን የገጠማቸው መሬት ሳይሆን የማይበገረውን የአንድነት ግንብ ነበር። የካወጦና ጀግኖች በጽኑ ወንድማማችነት ተነሳስቶ ጠላትን ገጠሙት። ጉኑኖ ሜዳ በደም ታጠበች። የወላይታ ጦር በታላቅ ድል ጦርነቱን አጠናቀቀ። የወላይታ ጦረኞች ለሽንፈታቸው መሳለቂያ የሚሆን አዲስ ዜማ ወጡ። የጦር መሪውን ባሻ አቦይን ከነህይወታቸው ማርከው እንዲህ አሉ። ባሻ በሸበሸቱካ ባሻ ሆይ ምጣድ አዝለዞር እያሉ ምጣድ አሸክመው የወላይታን ክብር ለማዋረድ የመጡትን ክብራቸውን ገፈው በገበያ መካከል እያዞሩ ወደ አዲስ አበባ ሰደዱት። ይህ ድል ብቻ ነበረ የወላይታ ክንድ በታሪክ ሰሌዳ ላይ የጻፈው ታላቅ አሻራ እንጂ። ይህ ሽንፈት በአጼ ሚኒሊክ ዘንድ ትልቅ ቁጣን፣ በቤተ መንግስት ውስጥ ታላቅ ድንጋጤን ፈጠረ። ወላይታ በማንም የማትበገር በልጆቿ ደምና አጥንት የታጠረች የነጻነት ደሴት መሆኗን ዓለም አወቀ። ግን አጼ ሚኒሊክ ራሳቸው ሳይዘምቱ ይቀሩ ይሆን? ቀጣይ ክፍል ይጠብቁ። ሰላም ነበርኩኝ። ሰናይ ጊዜ